አይዞሽ በቃ አታልቅሽ ወከን በቃ የፈለኩት ነገር ከፍላለሁ በእውነት መክፈል ካለብኝ ግን በቃ እንደምንም አድርገህ እውነቱን አውጣልኝ ባለ ሌላ ሴት ጋር ይሄደ ከሆነ በቃ የማያፈቅረኝ ከሆነ እውነቱን ማወቅ ፈልጋለሁ አላውቅም እንዴት ብዬ እንደማስረዳክ ግን በቃ አኮረፈኝ ምናምን ጸባይ በጣም ተቀየረ እና እኔም የማጣው ስለመሰለኝ ቤቱን እንሽጠው አልኩት የማጣው ስለመሰለኝ ቤቱን እንሽጠው ማለት እንደዚህ አይነት ውሳኔ እንዴት ልትወስኝ ይቻላል በጣም ነበር ማፈቅረው በጣም ስልክ የሆነ እውር የምትለው ፍቅር አለ አይደል ምን መሰለክ የ7 አመት ትዳር ነበር የ7 አመት ትዳር ነበር እና ልጅ ያለው ነው ያገባሁት በጣም ልጅ ያለው ስንት አመት ያለሽ ቢያንስ 19 18 አመት ይሄ ወራባከሽ በጣም ተቻኩዬ ነው ያገባሁት ትምህርት ምናምን እንዴት ነበር ማለት ትምህርት ጨርሼ ነው በእርግጠኝነት ወይ 11 12 ብትሆኚ የዛኔ 12ኛ ክፍል ነበርኩኝ ኦሬዲ እንደተፈተንኩ ማለት ነው ያገባሁት 12 እንደተፈተንኩ ከዛ ግቢ አልሄድሽ አልሄድኩ በእርግጥ እንዴት ልታገቢ ይቻልሽ ቆይ ማለት ገና እድሜሽ ገና ነው ቤተሰቦችሽ እንዴት ፈቀዱልሽ እንድታገቢ ማለት አልገባኝም ያው ከመጀመሪያ ጀምሮ ሳስረዳክ የዛን ሰሞን ነበር እናቴንም አባቴንም ያጣው ሰላም ውዴ ጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል ያው እንግዲህ ያሳለፍነውን ነገር አይታችኋል መኪኔን ተሰርቄ ነበር በቤተሰብ ሆነው ተደራጅተው በነበሩ ሌቦች እነሱንም ተከታትለን እጅ ከፍንጅ ይዘናቸዋል መኪኔ ተገኝታለች እንግዲህ ለሷንም ማሰቢያ በማድረግ ቤተሰቦቼም እንግዲህ ያው ሰርፕራይዝ አርገውኛል አይታችሁታል ቪዲዮውን እቺን የመሰለች መኪና ገዝተው ሰርፕራይዝ አርገውኛል አልጠበቅኩም ነበር ከአቅሜ በላይ ነው እንግዲህ በዚሁ አጋጣሚ ቤተሰቦቼንም ጓደኞቼንም የሥራ ባልደረቦቼንም በዚሁ አጋጣሚ ማመስገን ፈልጋለሁ እጅግ በጣም አድርጌ አከብራችኋለሁ ወዳችኋለሁ እንግዲህ ዛሬ ደግሞ የመጣ ነው እስኪ ይሄው ሃይላንድ እንግዲህ ዛሬ እንግዲህ ያው ሃይላንዱን ይታያችኋል እንግዲህ ሃይላንድ ተዘጋጅቷል ሃይላንድ ለቃሚ ሆኜ ነው የመጣው እንግዲህ ዛሬ ሃይላንድ ለቃሚ ሆኜ ሰውን ብር ለመጠየቅ ሞክራለሁ በዛ ሰዓት ምን ሊያጋጥመን ይችላል ምን አይነት ሰው ሊያጋጥመን ይችላል እሱን አብረን ምናየው ይሆናል ላይክ ሼር ሰብስክራይብ እንዳይረሳ ጥላ ሚዲያ የተለያዩ ማህበራዊ ነገሮችን እዚህ ሚዲያ ላይ እናቀርብላችኋለን ላይክ ሼር ሰብስክራይብ እንዳይረሳ ጥላ ሚዲያ እንዴ ሃይላንድ ለቃሚ አልመስልም ጋይሶች እስኪ ዞርም በደም ግን የሚያቀኝ ሰው ቢያይኝስ ምን ይላል እንደዚህ ሃይላንድ ስለቀም የሚያቀኝ ሰው ቢያይ ይገርም ነው ጉድ እኮ እዚህ አካባቢ የለም ሰላም ነው እናት ሰላም ነው ምን ሆነክ ነው አባ ሸርጂ በእናትሽ እረበኝ ነው ሃይላንድ እየለቀምኩ ነው ወይኛ ያብረልሽ ምን ፈልገክ ነው ምን መረው ችግር የለም ምሳሌ በላ ነበር አብረን መብላት እንችላለን እርግጠኛ ነሽ አሁን እንችላለን ግን ተቀየርሽ ባንዴ ደነገጥሽ ምን ነው አይ ያው ሰው ያሳዝነኛል እንዲሳይ ምናምን ነገር እርግጠኛ ነሽ አዎ እርግጠኛ ነኝ እንድረዳክ ፈልገህ አዎ እረቦኛል ምሳ አልበላሁም እና እሺ አብረን እንብላ ወይስ ብር ልስጥክ ወይስ አብረን እንብላ የእውነትሽን ነው እየቀለድሽ አይደለም አይ የምሬን ነው ታሳዝናለክ እንደዚህ ዘፍናም አዎ አብረን ብንበላ ደስ ይለኛል እኔ ደስ ይለኛል እኔ ማለት በጣም ጥሩ ሰው ነሽ እንደዚህ አልጠበቅኩም ነበር አይ ችግር የለም የምር ብዙ የሚረዳኝ ሰው አልነበረም ነበር አይ ችግር ብዙ ሰው ጠይቄ በቃ ሁሉም ፊታቸውን አዙረውብኝ ምናምን ነገር አይ መረዳዳት ለራስ አይደል እንሂድ አብረን እንብላ እንበላለን ግን እውነት በጣም ነው የማመሰግነው አረ ችግር የለውም ጥሩ ሰው ነሽ በጣም እውነት ሁሌም እንደዚህ ነሽ
አዎ የእውነት መረዳዳት ለራሳችን አይደል? ትክክል ነሽ። እኮ ደግሞ ኢትዮጵያዊ ነህ። አዎ በሚገባ። ስለዚህ እንብላ፣ ችግር የለም። እውነት እንብላ። እየተዋጣልኝ አይደለም እንዴ? የእውነትሽን ነው አይደል? የእውነቴን ነው። በጣም ጥሩ ሰው ነሽ። ለዚህ እንትንሽ በጣም አመሰግናለሁ። ያው ቸግሮኝ ምናምን አይደለም ማለት ያው ሰው ለመርዳት ፈቃደኛ ይሆናል ምናምን ለሚለው ለዚህ ደግሞ አንቺ ምስጋና ይገባሻል። ያው ፈቃደኛ ሆነሽ ኢቭን እንኳን አብሬህ ልብላ እያልሽኝ ነው። አልተጸየፍሽኝም። ያው ሃይላንድ ለቃሚ ነው ምናምን ብለሽ እንትን አላልሽኝ። አራበኝም ባይሆን እንብላ እኔ ልጋብዝሽ። የምርክ ነው? እውነት? እሺ ካላስቸገርክ ደስ ይለኛል። እውነት? አዎ ችግር የለም። እርግጠኛ ነሽ? በጣም ደስ ይለኛል። እቺ የኔ መኪና ነች ባይዘ። የምርክ? አዎ በጣም ታምራለች። አመሰግናለሁ። እውነት እና እንዴት ነሽ ታዲያ? ሁሉ ሰላም? መኪናው በጣም ነው የምታምረው። በጣም ነው አመሰግናለሁ። አይ ጥሩ ነገር ስላደረኩኝ እድል ደረሰኝ ማለት ነው። ያው በጣም ጥሩ ሰው ነሽ እውነት። በዛ ላይ ቆንጆ ነሽ። በጣም አመሰግናለሁ። ያው ጥሩነት ለራስ አይደለም። ያው አንቺ በዚህ ልክ እንደዚህ ጥሩ ትሆኛለሽ ብዬ አላሰብኩም። ማለት ያው ልርዳ ጭራሽ አልፎ ደግሞ ምሳ አብሬህ ልብላ ነው ያልሽኝ። ልብሴን አይተሽ ምናምን ማዳበሪያ መያዜን አይተሽ ምናምን አልተጸየፍሽኝም። እኛ እኮ የሆነ ነገር እናካብዳለን እንጂ ይሄን አክል የሚከበድ ነገር አይደለም። ምሳ አብሮ መብላት ያው እሱ የሚከበድ ነገር አይደለም። ያው በአሁን ጊዜ ግን ይከብዳል ነው። እርስ በራስ መተሳሰብ ስላቆመን እንጂ እንደዛም ማለት ይቻላል። ያው ብዙ ሰው ከመርዳት ይልቅ ሌላ ፊት ነው የሚያሳየው። ወይ ገላምጥሻል ምናምን ብዙ ነገር ያው እኔ ብዙ ሞክሬ ስላየሁት ያው ግን ጥሩ ሰው ነሽ በጣም። ማን ልበለው ስምሽ? ትህትና እባላለሁ። ኦኬ ትህትና። ዋው ደስ የሚል ስም አለሽ። አመሰግናለሁ። የት እዚህ አካባቢ ነሽ ነው? አዎ ወደ ታች ነው ቤቴ። ኦኬ ኮንዶሚኒየም ውስጥ ነው የምትኖሪው? ያው ኮንዶሚኒየም ውስጥ ነው የምኖረው። ዋው በጣም ደስ ይላል። እዚህ ሰፈር ዛሬ ነው አጋጣሚ የመጣሁት። ኦኬ እና ይገርማል። ያው እንደዚህ አልጠበቅኩም ነበር። እንደውም ሰው አጥቼ ብዙ መንገድ ነው ይዞ ሰው የለም ነበር። እውነት እኔም ረጅቼ እንለያያለን ብዬ ነው እንጂ እንደዚህ አልጠበቅኩም ነበር። የምር እውነት በጣም ደስ ያለሽ ደግሞ ንግግርሽ ራሱ ምጽት ያለ በጣም እንደ መልክሽ ቆንጆ። አመሰግናለሁ። በጣም ደስ ያለሽ እውነት። አንተም በጣም ደስ ትላለህ መኪና እና ያው በጣም ብዙ ጊዜ እንደዚህ አይነት ነገር እሰራለሁ እና በጣም ጥሩ ሴት ነሽ። ያው መልካም ሴት ነሽ በጣም። እና ብዙ ሴቶች ከእኔን ከመርዳት ይልቅ መኪናውን ሲያዩ የሚቀየሩት ነገር አለ። ሁላ አልፎ ተርፎ ስለ ገና ሳያውቁኝ በስርዓት ሴክስ ስለማድረግ ነው የሚያወሩ። ገባሽ? እና በጣም ያንቺ አስገርሞኛል። በጣም ጥሩ ሴት ነሽ። በጣም እውነት እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርሽ። በእርግጥ እንዳይደብርህ አንተም እንጂ እኔም ለመጀመሪያ እንዳየሁክ ለራሴ ጥቅም ነው የቀረብኩክ። ማለቴ ለኔ እንደምታስፈልገኝ ስላወኩኝ ቀረብኩክ። ማለት አልገባኝም። ማለት መጀመሪያ ላይ በስትክክል አላየሁክም ነበር አይታየኝ ከሆነ። ከዛ ነው እንደገና አተኩሪ ሳይክ ደነገጥኩኝ። ያንተ ሚዲያ ስለሚከታተል ስለማውቅ እንዴ አልታወቅም ብለክ ነበር እንዲያሰብከው? ያው ልታወቅ እችላለሁ ግን ያው ራቅ ብዬ ነው የምሄደው። ብዙ ቦታ ራቅ ብዬ ነው የምቀርጸው። አይ በደንብ ነው እኔም እናውቃለን ጓደኞቼ ምናምን በጣም ከዛ ሳይክ በጣም ነው የደነገጥኩት። አይታየኝ ከሆነ ትንሽ ተርበትብቼ ነበር። አዎ ተርበትብተሽ ነበር። ስለማውቅና ሚዲያን ስለሚከታተል ወዲያው ደግሞ እንደምትረዳኝም ደግሞ ስለገባኝ ወዲያው ካሜራን ፈልጌ ነበር። አልገባኝም ማለት እንደዚህ አይነት ስራዎች እንደምትሰራ ቃለው ወዲያው በአይኔ ካሜራ ነበር የፈለኩት ቀረጻ ላይ ሆናለሁ ብዬ። ከዛም በኋላ ግን እኔም እንደምትረዳኝ እርግጠኛ ስለሆንኩኝ
የሚገርም ነው። ያልጠበቅኩትን ነገር እየሰማሁ ነው። ያው እንደማጠብቀው አውቃለሁ፣ ግን እኔም እንደምትረዳኝ እርግጠኛ ስለነበርኩ የምሬን ይገርማል። በጣም አንተን ለማግኘት እንትን ብያለሁ ማለት ኮሜንት ላይ አይተህ ከሆነ ስልኬን አስቀምጥልኝ በእናትህ ክላውራክ እፈልጋለሁ ወይ አውራኝ ብዬ ስልኬን አስቀምጬ ልካለሁ ምናምን፣ ግን ልትመልስልኝ የዚህን ያህል ደረጃ ትፈልጊኝ ነበር ነው? በጣም ማለት በጣም ነው የምከታተልክ፣ በጣም ስልክ የምትፖስታቸውን እያንዳንዶቹን ለኔም ህይወት ደግሞ አስፈላጊ ሰው ስለሆንክ ማለት ምን ሆነሽ ነው አንቺ? ማለት ለምን ጉዳይ ነው ላስፈልግሽ እንድትከታተልልኝ የምፈልገው ሰው ነክ ከማምናቸው ሁሉ ያንተ ሚዲያ በጣም ነው ማምነው እና እንድትከታተልልኝ ይፈልጋል። ምን አጋጥሞሽ ማለት ምንድነው የተፈጠረው ነገር? ማለት የዚህ ደረጃ እኔ ኮሜንት ላይ ስልክህን አስቀምጥልኝ ታስፈልገኛለህ ብለሽ እስከ መጻፍ ድረስ አደረሰሽ? ምን አይነት ነገር ያጋጥሞሽ? በጣም ከባድ ነገር ነው ያሳለፍኩት። እንዴት ብዬ እንደማብራራልህ አላውቅም። ብቻ እየፈለኩክ ስላገኘሁክ ግዴታም ደግሞ ተናግሬ ነገር ከዚህ ነገር መውጣት ስላለብኝ ነው የምነግርክ። ምንድነው? እስኪ ንገሪኝ። ምን አጋጥሞሽ ነው? ተረጋጊና ምንድነው ያጋጠመሽ? ምን ተፈጥሮ ነው? ምን አሳልፈሽ ነው እኔ እንድረዳሽ የፈለግሽው ምንድነው የሚለውን ነገር ረጋ ብለሽ ከመጀመሪያው ጀምሮ ንገሪኝ። ምን መሰለክ የ7 አመት ትዳር ነበር። የ7 አመት ትዳር ነበር እና ልጅ ያለው ነው ያገባሁት። በጣም ተቻኩዬ። ልጅ ያለው ስንት አመት እያለሽ? ቢያንስ 19 18 አመት ይል። ኧረ እባክሽ በጣም ተቻኩዬ ነው ያገባሁት። ትምህርት ምናምን እንዴት ነበር? ማለት ትምህርት ጨርሼ ነው በእርግጠኝነት ወይ 11 12 ብትሆኚ? የዛኔ 12ኛ ክፍል ነበርኩኝ። ኦሬዲ እንደተፈተንኩ ማለት ነው ያገባሁት። 12 እንደተፈተንኩ ከዛ ግቢ አልሄድሽ? አይ አልሄድኩም። በእርግጥ እንዴት ልታገቢ ቻልሽ? ቆይ ማለት ገና እድሜሽ ገና ነው። ቤተሰቦችሽ እንዴት ፈቀዱልሽ እንድታገቢ? ማለት አልገባኝም። ያው ከመጀመሪያ ጀምሬ ሳስረዳክ የዛን ሰሞን ነበር እናቴንም አባቴንም ያጣሁት እና አንድ ታናሽ እህት አለችኝ። እሷ አሜሪካ ነው የምትኖረው። ኦኬ። እና ብዙ ነገር ሰፖርት የምታደርገኝ እሷ ነበረች። ታናሽ ወንድም አለኝ። ኦኬ። ታናሽ ወንድሜ ልውሰደው እያለችኝ ነበር። ከዛ አይ እኔ ብቻዬን ስለሆንኩኝ ከኔ ጋር ማደግ አለበት ምናምን አልኳት እና እሱንና እኔ ነን በቤት ውስጥ ያለ ነው የቤቱ ድርሻ ምናምን እኔ እጅ ላይ ነው ያለው እና ስራ መስራት ስለነበረብኝ ክላስ አልማረም። ኦሬዲ ስራ ግን መስራት ነበረብኝ። ከዛ ኮስሞ ቤት ከፈትኩኝ። የሴቶች ኮስሞ የተለያዩ ነገሮችን አስመጣለሁ። የሚፈልጉበት ይሄርኩኝ ምናምን እሸጣለሁ ምናምን እና አሪፍ ሁኔታ ላይ ነበርኩኝ። በቃ እግዚአብሔር የምታመሰግነው አይነት ነገር አለ። እንደዛ አይነት ሁኔታ ላይ ነበርኩኝ። ወንድሜም በደንብ ነበር ማስተምረው ምናምን። ከዛ ግን አጋጣሚ ሆኖ ከሆነ ልጅ ፍቅር ያዘኝ። እሺ። ወደድኩት እና የሚያሳየኝም ነገር በጣም እንደሚወደኝ ነበረ። እንትን ይሄን አክል የኔ የሚለው ነገር የለውም፣ ሀብት የለውም፣ ግን ንጹህ የሆነ ልብ ነበረው። በጣም ነበር የሚያስብልኝ አላ በቃ የኔ ቢሆን የምትለው አይነት ሰው አላ እንደዛ አይነት ሰው ነበረ። ከዛ እንዳሰብኩትም የፍቅር ጥያቄ ያቀረበልኝ እሺ አልኩት። አሪፍ ጊዜዎችን ማሳለፍ ጀመር ከሱ ጋር። ከዛ ግን መጋባት አለብን ምናምን አለኝ። እኔ ትንሽ ብንቆይ ደስ ይለኝ ነበር በሳቱ ገናም ልጅም ስለሆንኩኝ የወንድሜ ኃላፊነት ስላለብኝ እሱም ደግሞ ትንሽ የሆነ ነገር ቢይዝ ብዬ ስላሰብኩኝ ቢያንስ ብዬ ግን ችግር የለውም አንተ ማጣትም ስላልፈለኩኝ አንተ ከፈለክ ችግር የለውም አልኩት። እኛ ቤት መኖር ትችላለህ። እኔ ብቻዬን እንደምኖር ያውቃል ከወንድሜ ጋር ማለት ነው። ከወንድሜ ጋር እንደምኖር ስለሚያውቅ ብቻችንን መኖር ትችላለህ። በቃ ቢያንስ እስከ ትንሽ ጊዜ ከዛው በኋላ ላንተም ቢሆን ስራን ከፍታለን ምናምን አልኩት። እሺ ተባለ። ሰልግም ምናምን አልተደገሰ፣ ተጋባ ከሱ ጋር። ከዛ መቶኛ ቤት ገባ ማለት ነው። እስከሆነ ሰዓት ወንድሜም በጣም ደስተኛ ነበረ። እኔና እሱ ስለነበረ ሰው ቢኖር ብሎ ይመኝ ነበር ትንሽም ስለሆነ። ከዛ እንደላይ ይጫወታሉ ምናምን፣ እኔ ስራ እየሄድኩኝ እመለሳለሁ፣ ቤት ይጠብቁኛል፣ ደስተኛ ነበርኩ። ከዛ ከሆነ ጊዜ በኋላ ግን ፕሮሰስ መጀመር አለብኝ አለ ወደ ሌላ ሀገር ለመሄድ ማለት ነው። ባለቤቴ
ከዛ የምን ፕሮሰስ ለምን በቃ እዚህ አልተስማማኝም ሂጄ ራሴ መለወጥ አለብኝ ምን የሚያጋጫችሁ ነገር ነበር በፍጹም ምንም ነገር ከመሬት ተነስቶ ነው በቃ የሆነ አጋጣሚ ላይ ወንድሜን ወደ እህቴ ላኩት እህቴ ግዴታ መምጣት አለበት ስላለች እንደምንም ብዬ እሱ ላኩት ከዛ ቤት ውስጥ እኔና ባለቤቴ ብቻ ቀረን ማለት ነው ከዛ በኋላ ጥሩ ጊዜ እያሳለፍን ነበር በጣም ደስ የሚል ጊዜ ነበር ከዛ በመሃል የሆነ ቀን ተነስቶ እኔ ውጪ መሄድ ፈልጋለሁ አለ ማለት አንቺን ለማን ጥሎ ነው እሱ ወደ ውጪ የሚሄደው አላቅም ከዛ ወደ ውጪ መሄድ ፈልጋለሁ አለ የት ነው የምትሄደው አላቅም ግን ከዚህ ሀገር መውጣት ፈልጋለሁ እንዴት ነው የምትወጣው በቃ ቢያንስ ተወጂኛለሽ አወድሃለሁ በቃ ቤቱን እናስይዝና እኔ ልውጣ ቤቱን አስይዘን እንውጣለን በሰዓቱ በጣም ተሳማኝ ተነጫነሽኩበት ምናምን አኮረፈኝ የምር ቤት ማደር አቆመ እሺ በጣም እየሰከረ ይመጣል በቃ እንትን አለ ከድሮ ተለየብኝ ማለት ይሄን ሁሉ ነገር የፈጠረው የወንድምሽ ወደ ውጪ መሄድ ነው ኦሬዲ ወንድሜ እኮ በህቴ ገዛና በእኔ በቤተሰብ ሀብት ነው ሄደ ከሱ ጋር እኮ ሊወዳደር አይችልም አይደል ትክክል ግን እዚህ ጋር እኔ አላቅም እንዴት ብዬ እንደማስረዳክ ግን በቃ አኮረፈኝ ምናምን ጸባይ በጣም ተቀየረ እና እኔም የማጣው ስለመሰለኝ ቤቱን እንሽጠው አልኩት የማጣው ስለመሰለኝ ቤቱን እንሽጠው ማለት እንደዚህ አይነት ውሳኔ እንዴት ልትወስኝ ይቻልሽ በጣም ነበር ማፈቅረው በጣም ስልክ የሆነ እውር የምትለው ፍቅር አለ አይደል በቃ ሲከፋው አልወድም ከቤተሰብ ተለይቶ ነው ያደገውና ቤተሰቡ መሆን ፈልጋለሁ እንደናቱ ሆንኩለት በጣም ወደድኩት በቃ ከዛ ሻልኩት ምክንያቱም ከሱ የሚበልጥብኝ ነገር የለም ከዛ ሽደስ ያለን ፕሮሰስ መጀመር ትችላለህ ግን ቤቱን እንሽጠው ችግር የለውም አልኩት አየር ላይ እንደመጣ ጎል ያሳመነሽ ይችላል ማለት የቤተሰብ ቤት ከባድ እኮ ነው አንተን አለ ኢቭን እንኳን እናትና አባትሽ ያረፉበት ቤት ነው እነሱ ማስታወሻ እንኳን እኮ ይሆናል እንደዚህ አይነት ውሳኔ እንዴት ልትወስኝ ይቻላል አላቅም በቃ ጸባዩ ተቀየረብኝ እንደማጣው ውስጤ ነገረኝ ደሞ ላጣው አልፈልግ በቃ የሆነ እስከመጨረሻው አብሮኝ የሚሆን ሰው ብለክ የምታስበው ሰው አለ አይደል እንደዛ አይነት ሰው ሆነ ከዛ እሺ በቃ ቤቱን እንሽጠው አልኩት ወዲያው ገዢ መጣ እሱ ነው ገዢዎችን ላይ ይመጣ ጭራሽ ከዛ እንትን ተባለ ተተመነ ምናምን ነገር ወዲያው ተሸጠ 5 ሳንቲም አልወሰድኩም ከዛ ብር ላይ በቃ እሺ ሞክርበት እድልን አልኩት ቤቱ የተሸጠበት ላይ ከዛ ቤቱ ተሽጦ ምናምን ብሩ ላይ ወደሱ አካውንት አስገቡለት ምናምን ነገር ከዛ እኔና እሱ ሁለት ክፍል ቤት ነው ተከራይተን ነበር ወጣው ወዲያው ጥቼ ተከራየ ከዛ እየሞከርኩ ነው ከዛ በኋላ እንደገና ፍቅሩ መልሶ እንትን አለ የሆነ እንደ ድሮ ሆነልኝ ማለት ነው ደስ አለኝ እኔ ደግሞ በሰዓቱ በጣም ፍቅር የሚያስፈልገኝ ጊዜ ነበር ቤተሰቦቼ ከጎኔ የሉ ያለኝ እሱ ብቻ ነበር ኦኬ ስለዚህ ያስፈልገኝ ነበር ያ ሰው እናም በጣም ነበር የምወደው በቃ ከእንደገና እየሞከርኩ ነው ምናምን ይለኛል ከዛ 6 ወር 7 ወር ምናምን ነገር ከቆየ በኋላ ፌል አደረገብኝ እንኳን አልኩት አልተሳካም እሺ ባይሳካ ችግር የለም በዛ ብር ሌላ ስራ እዚህ መጀመር ትችላለህ አልኩት ሙሉ ብሩን ጨርሻለሁ ከዛስ አላቅም በጣም ከፍቶኝ ነበር እንደዛም ሆኖ ግን በጣም ነበር የምወደው ማለት እንዴት ብዬ እንደማስረዳ ካላቅም እሺ ችግር የለውም አልኩት ችግር የለውም እሺ ይሁን እሺ በቃ ብር ነው እንኳን ጠፋ ምናምን አልኩት ከዛ ኦሬዲ ተከራይተን አሁን እየኖርን ያለ ነው ከዛ የቀረን ነገር ምንድነው ኮስሞ ብቻ ነው ሱቄ ብቻ ነው የቀረው ከዛ እንደ ድሮ ቤት መቀመጥ ጀመረ ምናምን እኔ የሰራው ምግባው ምናምን እንደዛም ሆኖ ወደዋለሁ እሺ ይሁን ምናምን ብዬ ነበር እና በቤት ውስጥ ነው እሱ የሚቀመጠው እኔ ኮስሞ እየሰራው ምናምን እየመጣው ነው ነበርኩኝ በቃ እንደዛም ሆኖ በጣም ነው የምወደው እንዲሰቃይ አልፈልግም የሆነ ያለውን ስራ ውስጥ ገብቶ እንዲሰራ አልፈልግም ፌል አደረገበት ብሎ ደግሞ እንዲከፋውም አልፈልግም ምክንያቱም በጣም ነው የምወደው ማለት ነው እንዲከቃል በቃል መግለጽ አልችልም እና የሆነ ስራ ምናምን ማፈላለግ ጀመርኩኝ ለሱ ከዛ አጋጣሚ ሆኖ ደግሞ የሆነ ካምፓኒ ላይ ሹፌር እየፈለጉ ነበር ከዛ በቃ ይሄማ አሪፍ ነው ሹፌርና ምናምን ነገር ከዚህ በፊት ሰርቶ ስለሚያውቅ ለሱ አሪፍ ነው ምናምን ብዬ ነገርኩት እሺ ምናምን ብሎ ስራውን ጀመረ ማለት ነው ተከራይታችሁ ወጣችሁ ተከራይተን
እኔ ኮስሞ ቤቱን እየሰራው እሱ ደግሞ ሽፍርናውን እየሰራ ማለት ነው። ምንድነው ሽፍርናው ማለት ምን አይነት ድርጅት ነው? ድርጅቱ እንዴት መሰለክ እሱ ኦሬዲ ሹፌር ብቻ ነው ግን ይደወልላቸውና መኪና ሲፈልጉ ሰዎች ይደውሉላቸዋል ከዛ እሱ ይሄድና እቃ ከኖሩበት ቤት የሚቀይሩ ሰዎች ነው የሚደውሉት ቤት ሲቀየር እቃ የሚያዘዋውር መኪና ነው የሚያደው በቃ ቀለላልሽ ቀጥል ስራው እንዴት መሰለክ ቤት የሚቀይሩ ሰዎች አሉ ከዛ መኪና ይፈልጋሉ መኪና ሲፈልጉ እሱ ይሄዳል እቃቸውን ይጭንላቸዋል ወደ ሌላኛው ቤታቸው እንዲወስዱ ያደርጋቸዋል ማለት ነው ኦኬ ስለዚህ ስራው ድርጅት ነው ኦኬ እቃ የቤት እቃ ጭነው ወደ የሚፈልጉበት ቤት ቦታ ይዞላቸው ይሄዳል ይሄድና እዛ ያወርድላቸዋል ምናምን ነገር በቃ ከዛ ተመልሶ ወደ ድርጅቱ ስራው እሱ ኦኬ ተመልሶ ወደ ድርጅቱ ይመለሳል ስራው ያ በቃ ስራው ይሄ ነው እሺ ከዛ ተስማማ ምናምን መጥቶ እንደተስማማ ነገረኝ ምናምን ሂሳቡ ምንም አይል ምናምን አለኝ ይሁን በቃ የተሻለ ነገር እስከታገኝ ይሁን ምናምን አልኩት ኦሬዲ በፍቅር መኖር ጀመርን ምናምን አሪፍ ጊዜዎችን ምናምን ማሳለፍ ጥሩ ላይ ሆነን በቃ ከዛም በኋላ ከሆነ ጊዜ በኋላ አሁንም መልሶ ውጪ ምናምን ማደር ጀመረ እሺ በጣም አምሽቶ ምናምን 6 ሰዓት ምናምን መምጣት ጀመረ ከዛ ለምንድነው እንደዚህ የምታረገው ምናምን ስለ ምንም ይለኝ ከዛ እኔ ደግሞ አጋጣሚ ነው ከሰዎች ጋር በጣም ነው መግባባው እንዲ ከጎረቤቶች ጋር ስራ አካባቢ ምናምን ነገር ያሉ ሰዎች ባልሽን እኮ ማታ አይተነው ነበር ይሉኝ የስነ ያያችሁት እንዴ ከሴት ጋር እኮ እንደዚህ እየጠጣ ምናምን ነገር ይሉኝ ያንቺ ባል የኔን ባል ማለት ነው ከዛ አንቺ አምሽቶ ነው የሚመጣው እሱ በጣም ያመሻል ከ6 ሰዓት ምናምን ላይ መሽቷል አንዳንዴ ሊያደር ይችላል ከጊዜ በኋላ ይመጣ አሁን ላይ ያለበት ነው ይሄ ማለት ነው ጸባዩ ታዲያ ምን አይነት ምክንያት ነው የሚሰጠሽ አድሮ ሲመጣ ወይ ስራ እኮ ደከመኝና መኪና ውስጥ ተኛው ነው የሚል እንዴ መኪና ውስጥ እኮ እንዴት ተኛለህ በቃ ተኝቼ አደርኩኝ እንትን እንዳላውራው ይፈልጋል ከዛ ሰዎች አረ በጣም ብዙ ሰው ከ5-6 ሰው ምናምን ነው የሚነግረኝ ባለቤትሽ ማታ አይተነው ነበር ምናምን ነገር ይሉኛል የታያችሁት እንደዚህ እኮ ቦታ ከሴት ጋር አይተነዋል እኔ ደግሞ ሰዎች ለማጣላት የሚያደርጉት ነገር አለ አይደል በቃ እኔና እሱ እንድንጣላ ምናምን ያሰቡ ሰዎች ሊሆኑ ይችላሉ ብዬ ወልሰማን በቃ ዝም ብሎ ግን በጣም ተደጋገመብኝ ማለት እንዴት ብዬ ልንገርክ በጣም የማፈቅረው ነው የልጅነቴ ነው በቃ በጣም ብዙ እቅዳለኝ ከሱ ጋር ግን እሱ ይሄንን ሊረዳኝ አልቻለም ማመን ይኖርብኝ ይሄን አይኖርብኝ በምን ማረጋገጥ እንደምችል ምንም ማውቀው ነገር የለም ልጅ አልወለዳችሁም አልወለድንም ምን ያህል ጊዜ ናችሁ አብራችሁ መኖር 7 አመት በትዳር ይኸው 7ኛ አመታችን ማለት ነው 7 አመት ግን በቃ ልጅም አልወለድንም ልጅ እንውለድ ብዬዋለሁ ቆይ ትንሽ እንቆይ ነው የሚለኝ ለምንድን ነው አላውቅም ቆይ ትንሽ እንቆይ እሺ ምናምን ይለኝ አንቺ የምታይበት ነገር አለ ከሌላ ሴት ጋር ምናምን ነገር አይተሽ ታውቂያለሽ በፍጹም እኔ አይቼ አላውቅም ግን ሰዎች ይነግሩኛል ምናምን አይተሽ ታውቂያለሽ የሆነ ነገር ድሮ ላይ ሁለታችንም ስልካችን ክፍት ነው ምናምን አንድ ላይ የምንጠቀመው አሁን ግን ስልኩን አያስነካኝም ስልክን አንዴ ስጠኝ ስለው ባትሪ ዘጋው ባላንስ ዘጋ ነው የሚለኝ ለምን እንደዚህ እንደሚለኝ አላውቅም ግን በቃ ቢያንስ አንተ እንደዚህ አይነት ነገሮች እንደምትሰራ አውቃለሁ እንዴትም አርገቀን ያላቅም እንደዚህ አርግ ማለት አልችልም አሁን ምን እንደረዳሽ ይፈልግ እንዴ በቃ እንዴትም አርገሽ ሲሆን እውነቱን እንድታወጣልኝ እፈልጋለሁ በቃ በየትኛው መንገድ ሊሆን ይችላል ባሌ እውነተኛ እንደሆነና እንዳልሆነ ማወቅ እፈልጋለሁ ከዚህ በላይ እውነት የኖርኩትን ህይወት ብታዩ ደስ ይለኝ ነበር ለሱ የከፈልኩትን ዋጋ እያንዳንዱ ነገር ብታዩ ደስ ይለኛል ግን የሁሉ መስዋዕትነት ውሸት ነው ወይስ እውነት ነው ለውሸተኛ ሰው ነው የከፈልኩት ወይስ ለእውነተኛ ሰው ነው የከፈልኩት ሚሊዮን እንድታውቅልኝ እፈልጋለሁ እባክህ ላቅም በቃ እባክሽ አታርግሽ አይዞሽ በቃ አታርግሽ እባክህ በቃ የፈለኩት ነገር ከፍላለሁ በእውነት መክፈል ካለብኝ ግን በቃ እንደምንም አድርገህ እውነቱን አውጣልኝ ባለ ሌላ ሴት ጋር እየሄደ ከሆነ በቃ የማያፈቅረኝ ከሆነ እውነቱን ማወቅ እፈልጋለሁ እባክህ እሱን በቃ ወይ እሱን እንከታተለዋለን እባክሽ አንጃውም አልበስሽን አቁም በቃ እንደምንም አድርገህ ተከታትለን ቢሆን ግን በቃ ለፈጣሪ ብለህ እውነቱን ማወቅ ስለምፈልግ
መስዋዕትነት ከፍዬለታለሁ። እንደዚህ ቀልድ አይደለም እነግርህ። በጣም ብዙ ያልሆንኩለት ነገር የለም፣ ግን የኔ እንዲሆን ይሄን ሁሉ ነገር ያደረኩት። ግን አሁን ላይ እውነቱን ማወቅ እፈልጋለሁ፣ ወይ እንዲቆርጥልኝ እፈልጋለሁ፣ ወይ የሆነ እውነተኛ ሆኖ ደግሞ ላምነው እፈልጋለሁ። እየተጠራጠሩ መኖር በጣም ከባድ ነው። እባክሽ አሁን ተረጋጊና እንዳልሽው የተባለውን ነገር እሱ የእውነት ቺት ያረግብሻል ወይስ ደግሞ ሰዎች አንቺና እሱን ይለያዩ ስለፈለጉ ነው ይሄን ነገር የሚያወሩት የሚለውን ነገር ለማረጋገጥ መንገድ እንፈልጋለን። አሁን አንቺ ተረጋጊ፣ ስልኩን ትሰጪናለሽ፣ ሚሰራውን እንዴት እንደሚሰራ ምናምን ብቻ ብዙ ነገሩን ብታስረጂን ጥሩ ነው። እሺ አስረዳሃለሁ ሁሉንም ነገር። እሺ እንደዛ ከሆነ በጣም ጥሩ፣ በጣም አርኪ አመሰግናለሁ። በጣም ነው የገላገልከኝ በእውነት። ያው ብዙ ነገር አይቻለሁ ማለት በጣም ብዙ ነገር የተደረገ ነገር አለ ከዚህ በፊት ባንቺ አይነት ጉዳይ ማለት ነው። ሴትም በጣም ባሏ ላይ ብዙ ነገር ያደረገችው ነገር አለ፣ ባልም እንደዛው። ብቻ ለአንቺ መፍትሄ እንፈልግልሻለን። እሺ አሁን ምን ያክል ለመክፈል ያለብኝ? ኧረ ምንም አያስከፍልሽ። ማለት በነፃ ነው? ችግር የለም። በእውነት መክፈል አለብኝ? ኧረ በእውነት ያቅሜን ያክል እሺ ልክፈልክ እባክህን መክፈል አለብኝ። ያው እኛ ለመተባበር እንሞክራለን። ያው የምታግዢን ነገር ሊኖር ስለሚችል ያው የምታግዢን ነገር ካለ ምነግርሻለሁ፣ ታግዢናለሽ። ያለውን ነገር አብረን ሆነን ምናየው ይሆናል። የመረ ይሄ ሰው ይሄ ባልሽ የመረ ቺት ያረግብሻል ወይስ ደግሞ ንጹህ ሰው ነው የሚለውን አብረን እናያለን። እሺ በጣም ጥሩ ሰው ነህ። በጣም ነው የማመሰግነው። እንግዲህ ያው እዚህ ውስጥ ካሜራ እንዳለ ታውቂያለሽ? አዎ ካሜራ እንደማይጠፋ ካውቃለሁ። ያው ይሄም አንቺን ፊትሽን ሸፍኜ ፖስት ባረገው አይደብርሽ? አይ ችግር የለውም። ሌላ ጊዜም ፖስት የምታደርገው ሰዎችን እያስተማረ ምናምን ስለሆነ የኔም ያስተምራል ብዬ አስባለሁ። በጣም ጥሩ። እሺ ስላወኩሽ ደስ ብሎኛል። ማን ነበር ያልሽኝ ስምሽ? ትህትና። ትህትና አላዛር እባላለሁ። እሺ አንተንማ በጣም ነው ማቀቅ። ብዙ ነገሮችን ስትሰራ ብዙ ሰዎችን ስትረዳ በእውነት እድሉ ቢደርሰኝ ብዬ ሁሌ እንደተመኘው ነበር። ያው ዛሬ ደግሞ እጣየውንና ደረሰኝ። ማለት በቃ ለማንኛውም ወዴት እየሄድሽ ነው? ልሸኝሽ? አረ በፍጹም በጣም ጨንቆኝ ነበር ወደ ላይ እየሄድኩ የነበረው። አሁን ጭንቀቴ በጣም ቀሎልኛል። ይሁን አዲስ ሰው የሆንኩኝ እየመሰለኝ ነው። የእውነት እውነት። ስለዚህ እኔ ወደ ቤት መግባት አለብኝ። በጣም ነው የማመሰግነው። ስልኬን ያዘው፣ ስልኬን ሊያዘው ማን ትህትና ነው ያልሽኝ? ትህትና እሺ በጣም ነው የማመሰግነው። ደውልልኝ። እደውልልሻለሁ። እሺ አመሰግናለሁ በጣም። እሺ ቻው። እንግዲህ ቤተሰቦች እንዳያችሁት ነው በጣም ያልጠበቅኩት ነገር ነው ያጋጠመው። በጣም ታሳዝናለች እህታችን። እስኪ ለሷ መፍትሄ እንፈልግና የእውነት ባሏ ቺት ያረግባታል ወይስ ደግሞ ሰዎች እሷንና ባሏን ለመለያየት የፈጠሩት ታሪክ ነው የሚለውን ነገር አብረን እናያለን። አብራችሁን ስለቆያችሁ በጣም አርጌ አመሰግናለሁ። ወዳችኋለሁ። ጥላ ሚዲያ